ቄሮ እኛ ነን የፈጠርነው ሲባል ምን ማለት ነው? አሁን የሚረብሸውን ሳይሆን ያኔ የታገለውን እኛ ነን ያስተማርነው እኛ ነን ያሳደግነው ውጪ ሆኖ የመጡ ሰዎች አይደሉም በሚል ነውና እሱ በዛ ደረጃ ያው ቄሮ አሁን ትግሉ በጽንፈኞች ተጠልፎ ችግር ላይ ባልወደቀበት ያኔ ሁሉም ኢትዮጵያውያን ውጪም ያሉ ውጭም ያሉ ትግሉን ሲያደንቁ እንደነበረ ይታወቃል። ዲሲፕሊኑም ይታወቃል። አላማውም ግልጽ ነበር። በብሔር ብሔረሰቦችም ላይ ንብረቱን ኢቭን ወያኔ በወቅቱ በዜጎች መካከል በሃይማኖት ወይም በብሔር ችግር እንዲፈጠር ሴራ በሚሸርብበት ወቅት ራሱ በራሱ ጥበቃ ያደረገ በዲሲፕሊን ራሱን መስዋዕትነት አድርጎ ለክልሉም ለአጠቃላይ ለኢትዮጵያም ለለውጡም አበርክቶ ያደረገው ቄሮ እሱ ክሊር መሆን አለበት። እሱ ያው በክልል ደረጃ ያንን ያስተማረው ትምህርት ቤት የገነባው መምህር ያሰለጠነው እና ቀስቅሶም ልጆች እንዲማሩ ያደረገው የሆይዲድ ካድሬ እንደነበረ ይታወቃል።